እርስ በርስ የሚተዋወቁበት የሚቀጥለው ትውልድ የወጣቶች አገልግሎት የእንግሊዝኛ ሰርቪስ እነሱም ደግሞ በአንድ ላይ የሚተዋወቁበት የሚገናኙበት አብረን ደግሞ የእግዚአብሔርን ጸጋ የምንካፈልበት ጊዜ ነው እና ትልቅ የህብረት ጊዜ ነው ለካናዳ። እግዚአብሔር የተመሰገነ ይሁን እና በእውነት ይህንን ጊዜ ሁላችንም የምንናፍቀው ነው። ይሄ እንግዲህ ለዛ ፕሮግራም ጅማሬ የሚሆን ነገር የተዘጋጀ እ፣ እ፣ ኮንፍራንስ ነው። እግዚአብሔር አምላክ የተመሰገነው። በዚህ ውስጥ ደግሞ እግዚአብሔር ብዙ ነገር እንደሚያስተምራችሁ አምናለሁ። የአምላካችን እግዚአብሔር ስም ብሩክ ይሁን። ሁላችንም ለዚህ ፕሮግራም ራሳችንን አዘጋጅተን እ፣ ጌታ ቢፈቅድ ብንገናኝ እንዲህ አይነት እድል እንግዲህ በተወሰነ ጊዜ አንድ ጊዜ ብቻ ስለሆነ የሚገኘው ሁላችሁም እንድትመጡ አደራ እላለሁ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ብዙ የምለው ነገር የለኝም ከዚህ በላይ አንድ ቃል ብቻ ዝም ብዬ አንብቤ በጸሎት ክፈት ስለተባልኩ ጸልዬ ጊዜውን ለእናንተ እሰጣለሁ። መዝሙር 133 ላይ ያለውን ቃል ለአንብብና ከቁጥር 1 እስከ 3 ድረስ ያለውን ከዛ ጸልያለሁ። እንደዚህ ይላል። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው። ከራስ እስከ ጺም እንደሚፈስ እስከ አሮን ጢም በልብስም መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያም እግዚአብሔር በረከቱን ሕይወቱን እስከ ዘላለም አዟል ይላል። ክብር ለአምላካችን ይሁን። በዚህ ውስጥ ትልቅ በረከት አለ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ሁላችንም አንገቶቻችንን ዝቅ አድርገን እንጸልይና ጊዜውን ለአገልጋዮች እሰጣለሁ። ዘላለማዊና ጻድቅ የሆንክ የሰራዊት ጌታ እግዚአብሔር ሆይ ስለዚህ ሰዓት ስለዚህ ጊዜ እንደገና ደግሞ ጌታ ሆይ ስለሰበሰብከን እጅግ አድርገን እናመሰግንሃለን። ጌታ ሆይ በእውነት ለህብረት ተጠርተናል። በአንድ ላይ ሆነን ደግሞ አንተን እንድናመልክ እንድናከብርህ እግዚአብሔር አምላክ ሆይ በእውነት ይህንን ጌታዊ መንፈሳዊ ድግስ ስላዘጋጀህልን ስምህ ይባረክ። ጌታ ሆይ በዚህ ፕሮግራም ላይ ጌታ የወንጌል ስርጭት እንድናደርግ እኛም እንድንተናነጽ ህብረት እንድናደርግ እግዚአብሔር አምላክ ሆይ በእውነት ከአንተ የሆነን ነገር እንድንካፈል እርስ በርስ እንድንተናነጽ እግዚአብሔር አምላክ ሆይ በፊታችን በተዘጋጀው ፕሮግራም ላይ በመገኘት እንድትዳሰን መምጣት የሚፈልጉትን ሁሉ ጌታ ሆይ በገንዘብ በማንኛውም ነገር እግዚአብሔር ሆይ እንድትባርካቸው ጊዜን እንድታዘጋጅላቸው በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ እዚህ ውስጥ ያሉትን ዘማሪዎች በየከተማው ያሉትን የአምልኮ መሪዎች ሁሉ በኢየሱስ ስም ባርካቸው። አሁንም ጌታ ሆይ በሚኖረን እግዚአብሔር አምላክ ሆይ ጌታ ሆይ ይህንን ፕሮግራም እንድትባርክ በምንማረው ወይም በሚማሩት ትምህርት ላይ ሁሉ አንተ ከነሱ ጋር እንድትሆን ጸልያለሁ። ሁሉ ለስም ክብር ይሁን። ስለነበረን ጊዜ ተመስገን። ቀሪውን ጊዜ ሁሉ ባርክልን። ክብር፣ ምስጋና፣ ታላቅነት፣ ዘላለማዊነትና ግርማዊነት፣ ልዑልነት ለታላቁ ስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ ሁላችሁንም። ፕሮግራማችንን እንግዲህ ቶሎ ቶሎ ነው የምናደርገው፣ ትንሽ ታይም ሌት ሆነናል። ያው በዚሁ አጋጣሚ እንግዲህ በየመሃሉ ላስታውሳችሁ የምፈልገው ነገር ምንድነው፣ በዚህ በጁላይ በሚኖረው ፕሮግራም እንግዲህ ካናዳ ውስጥ ያለን ኳይሮች ሙሉ አንድ ላይ ነው የምናገለግለው። በጣም ራሱን የቻለ ትልቅ መድረክ ነው የተዘጋጀው እንዳለ ከ200 ከ300 ሰው በላይ ማቆም የሚችል ትልቅ ስቴጅ ነው። ስለዚህ ካሁኑ ራሳችንን አዌር እንድናደርግ ነው። የሴቶች ኮንፈረንስ ተዘጋጅቶ ነበረ፣ የምስክርነቶችም እያለ የሚቀጥላለ። በኳየር ደግሞ ይሄ የመጀመሪያችን ፕሮግራም ነው ማለት ነው። ስለዚህ ዶክተር ለዓለም ዌልካም፣ ደስ ብሎናል ዛሬ ከኛ ጋራ አብረ ይሄንን ስልጠና ልትሰጠን ስለመጣ ደስ ብሎኛል። እንደገናም ዘማሪ ዳዊት ጌታቸው ያው በኪንግደም ሳውንድ ላይ ታውቁታላችሁ፣ በጣም ሰዎችን ኢንከሬጅ እያደረገ በጣም ለኢትዮጵያ ላለች ቤተክርስቲያን እግዚአብሔር ስጦታ አድርጎ የሰጠን ሰዎች ናቸው ሁለቱንም። ስለዚህ እንደገና ሁለቱንም ዌልካም ማለት ፈልጋለሁ። ቀጥታ ፕሮግራሙን
ለዶክተር ለዓለም እሰጣለሁ። ጌታ ኢየሱስ ይባርክ። ዮሲ ስትመለስ መብራት ላይት ብታደርግ በጣም ያንተ ጥቁር ስለሆነ ማለት ነው እየተቀዳ ተቻል። እሺ በጣም አመሰግናለሁ እንደገና ጆሲዬ፣ ቴንክ ዩ ሶ ማች። የጌታ ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ በያላችሁበት። በዚህም ውስጥ ያላችሁ መሪዎች፣ ፓስተሮች ሁሉ እግዚአብሔር ያክብራችሁ። እንግዲህ ከካናዳውያን ጋር አብረን እንድንሰበሰብ እኔ ያለሁት ሻርለት ኖርዝ ካሮላይና ነው። እንግዲህ ወደዚህም ተሻግራችሁ ስላሰባችሁ እግዚአብሔር ያክብራችሁ። እዚህ ውስጥ ያላችሁ ወዳጆቼ እንግዲህ ሁላችሁንም አላያችሁም፣ ግን በጌታ ፍቅር ከፍቅር የሆነ ሰላምታዬ ይድረሳችሁ። ጌታ ይመስገን። ቶሎ ብዬ ዛሬ እንድንካፈል በልቤ ውስጥ ወዳለው ሐሳብ ልግባ። ርዕሴ ልባም ዘማሪ ማን ነው የሚል ነው። ልባም ዘማሪ ማን ነው? እና እንደ ይሰማል ድምፄ? አንድ ጊዜ እንደገና እንትን አድርገው አንሚዩት አድርገው ድምፅህን። ተሳሳትቼ አንተና ሚዩት አደረኩ። አንሚዩት አድርገው ድምፅህን ዶክተር። እሺ አሁን ጥሩ ነው? አሁን ልክ ነው። እሺ እንግዲህ ወደ 25 ደቂቃ 25 ከ30 ደቂቃ አለችን። ቶሎ ብዬ በዚህ ሐሳብ ላይ ለመናገር ነው የማስበው። ልባም ዘማሪ ማን ነው ይላል እና መክፈቻ እንዲሆነን የመረጥኩት የእግዚአብሔር ቃል ሉቃስ ምዕራፍ 12 ቁጥር 42 ላይ ያለው ነው። እንደዚህ ይላል፣ ጌታም አለ ይላል፣ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሚሾመው ታማኝና ልባም መጋቢ ማን ነው ብሎ ጥያቄ ያቀርባል። ታማኝና ልባም መጋቢ ማን ነው ነው የሚለው ቃሉ። ዛሬ ግን በእኛ ኮንቴክስት ይሄ የዘማሪዎች ስልጠና ስለሆነ ታማኝና ልባም ዘማሪ ማን ነው በሚለው ሐሳብ ላይ ነው እንድንነጋገር የምፈልገው። ዘማሪ ስንል ደግሞ ሙዚቀኛን ያጠቃልላል፣ የአምልኮና የፕሬዝ መሪዎችን ያጠቃልላል፣ ኳየሮችን ያጠቃልላል፣ ወርሺፕ ሊደርስ፣ ባክግራውንድ ሲንገርስ ሁሉን ያጠቃልላል። እንግዲህ በዚህ ሐሳብ ላይ ብዙ ማለት ይቻላል። ብዙ ቲዮሎጂካሊ ሳውንድ የሆነ ስነ መለኮታዊ ቅመራ መስጠት ይቻላል በዚህ ቶፒክ ላይ። እኔ ግን ዛሬ ማታ በጣም ጠበብ አድርጌ በአንድ ወይ በሁለት ሐሳቦች ላይ ብቻ እያጠነጠንኩ እግዚአብሔር በነፍሴ ላይ ያገዘፈውን የፈቃዱን ምክር ላካፍላችሁ ነው የወደድኩት። ልባም ዘማሪ ማን ነው ስንል ለዛሬ ምሽት መግቦታችን ብቻ እንዲህ ብለን እንግለጠው። ሁለት ነገሮች። የመጀመሪያው ልባም ዘማሪ እግዚአብሔር ራሱ የሚመሰክርለት አገልጋይ ነው በሚለው ሐሳብ ላይ እንነጋገራለን። ሁለተኛ ልጄ ሆይ ልብህን ስጠኝ፣ ምሳሌ 23 ምዕራፍ 26 ላይ ያለ ቃል ነው። ልጄ ሆይ ልብህን ስጠኝ ለሚለው አምላካዊ ጥሪ በቂና ተመጣጣኝ መልስ የሰጠ ነው ልባም ዘማሪ። ስለዚህ የመጀመሪያውን እንነጋገር። እግዚአብሔር ጌታ እሱ ራሱ የሚመሰክርለት አገልጋይ ነው ልባም ዘማሪ ካልን፣ ባይ ዘ ዌይ እግዚአብሔር ስለ ሰዎች ይመሰክራል። እግዚአብሔር ስለ አገልጋዮች፣ ስለ ባሪያዎቹ፣ ስለ ልጆቹ ይመሰክራል። ምስክርነቱም ደግሞ ፍጹምና ትክክል የሆነ ምስክርነት ነው። ልዩነቱ ምንድን ነው? በሰዎች መነጽር ሰዎች የሚያዩትን አይቶ በሰው ሚዛን ለክቶ ስለማይመሰክር ነው እንጂ እግዚአብሔር በእርግጥ ይመሰክራል። እና አንድ ጊዜ እግዚአብሔር ዳዊትን፣ መዝሙረኛውን ዳዊት፣ ንጉሱን ዳዊትን፣ የመጽሐፍ ቅዱሱን ዳዊት በሚዛኑ ላይ ያስቀመጠውና መዘነው።
ዳዊትም ደግሞ አላሳፈረም። ዳዊት በእግዚአብሔር ሚዛን ላይ ከባድ ሚዛን ሆኖ ተገኘ። በሰው ሳይሆን በእግዚአብሔር መመዘኛ ማለት ነው። ክብር ለእግዚአብሔር ይሁን። ሐዋርያት ሥራ ምዕራፍ 13 ቁጥር 22 ላይ ስታነቡ እንደዚህ ብሎ ነው የሚጀምረው። ሲጀምር ሲመሰክርለትም ይላል። እንግዲህ ምን ብለን የጀመርነው? ልባም ዘማሪ ጌታ ራሱ እግዚአብሔር ራሱ የሚመሰክርለት አገልጋይ ነው ብለን የጀመርነው እና ሲመሰክርለትም ይላል። ይህን ቃል በጣም እናውቀዋለን። እንደ ልቤ የሆነ ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ ብሎ መሰከረለት ይላል። እንዴት ደስ ይላል! እንደ ልቤ የሆነ ይሄ ከእግዚአብሔር ዘንድ ለሰው የተሰጠ ምስክርነት ነው። ምን አይነት መታደል ነው! ሰው እንኳ ስለ ሌላ ሰው ሲመሰክር ደስ ይላል። እግዚአብሔር ደግሞ ስለ ሰው ሲመሰክር ምንኛ! ስለዚህ እንደ ልቤ የሆነ አለ። a man after my own heart። አያስቀናም ወገኖች ሆይ? እኔ መቼም በመልካም መቅናት በዳዊት ሕይወት በዳዊት ማንነት እቀናለሁ። ግን እንደው ምን የሆነ እንደው ምን ስፔሻል የሆነ ኳሊቲ አይቶበት ነው በዳዊት ላይ? እግዚአብሔርን የሚያክል ምጡቅ አምላክ፣ በቀላሉ ኢምፕሬስድ የማይሆን አምላክ፣ ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ነች፣ ለእኔስ የምትሰሩልኝ ቤት ምን አይነት ነው ብሎ የተናገረ አምላክ፣ ምንም ነገር ሰርታችሁ ምንም ነገር አምጥታችሁ ኢምፕሬስ ልታደርጉኝ አትችሉም ያለ አምላክ ምን አይነት መንፈሳዊ ስብዕና አግኝቶበት ይሆን በዳዊት ላይ? እንደዚህ አትጠይቁም? እስቲ እንደው ዛሬ አብረን እንደዚህ እንጠይቅ እና እርግጠኛ ነኝ ሁላችንም እንደምንስማማ። መቼም እግዚአብሔር እንዲህ ሲል እንዲህ ያስባለው የወንድማችን የዳዊት ከውድቀትና ከጥፋት የጸዳ እንከን የለሽ የሆነ ህይወቱ አልነበረም። በዚህ እንስማማለን። we know he was not perfect. by no means he was not perfect. በሌላኛው ጫፍም ብንሄድ ደግሞ ከብርታቱና ከበርካታ አቺቭመንቶቹም የተነሳ አልነበረም እንደዚህ አይነት ሙገሳ ከእግዚአብሔር ዘንድ ያገኘው። ዳዊት ብዙ ኳሊቲዎች ነበሩት። ዳዊት ወደር ያልተገኘለት የጦር ጀነራልነቱም አልነበረም። ግን እንደዚህ ያስባለው በጎልያድ ላይ የተጎናጸፈው አገራዊ ድል ወይም ለእስራኤል ሕዝብ ናሽናል ፕራይድ ማምጣቱም አልነበረም። ሂዱ ጥቀሱ ኤክስትሪምሊ ታለንትድ መሆኑም አልነበረም። ምክንያቱም እናውቃለን ዳዊት ማለፊያ አድርጎ በገና የሚጫወት ምርጥ ሙዚቀኛ እንደነበረ። ያም ግን እንደ ልቤ እንዳላስባለው እናውቃለን። ዳዊት ያ ብቻ አይደለም፣ ሲያሻው ደግሞ በአይነቱ ቅኔ እየዘረፈ የሚቀኝ የተዋጣለት ዘማሪም ነበረ። ግን እሱም አልነበረም እንደ ልቤ ያስባለው። ምንድነው ታዲያ እንደዚህ አይነት ምስክርነት ከእግዚአብሔር ዘንድ እንዲያገኝ ያስደረገው ብለን ስንል ወገኖቼ ሆይ እኔ ያገኘሁለት መልስ ይሄ ነው። አንደኛ ዳዊት የመለኮት አፍቃሪ ነበር። The man was madly in love with the Lord. He was insanely in love with the Lord. ዳዊት የመለኮት አፍቃሪ ነበር። ነፍሱ በአምላኳ ፍቅር የታሰረች ሰው ነበረ። በድካምም ሆነ በብርታት፣ በመውደቅም ሆነ በመነሳት፣ በጥፋትም ሆነ በልማት አምላኩን የሙጥኝ ያለ ሰው ነበር ዳዊት። ክብር ለእግዚአብሔር ይሁን። ዳዊት ነፍሱ በትጋት
ያለመታከት እንደገና ደግሞ በፓሽን በግለትና በአጽንኦት የምትከታተለው አንድና አንድ ብቻ ነገር አምላኳን ነበር። ክብር ለእግዚአብሔር ይሁን። ስለዚህ አንደኛው ነገር ዳዊት የመለኮት አፍቃሪ ነበር። he was in constant and passionate pursuit of God his entire life. ክብር ለእግዚአብሔር ይሁን። ሁለተኛ ደግሞ ዳዊት የክብሩ ረሃብተኛ ነበረ። መዝሙር 17 ቁጥር 15 ላይ ስናነብ እንዲህ ይላል ዳዊት፣ እኔ ግን በጽድቅ ፊትህን አያለሁ፣ ክብርህን ሳይ እጠግባለሁ። እንዴት ደስ ይላል! ዳዊት የመንፈሱ ጥገኛ ነበረ። የህልውናው ናፋቂ ነበረ። እንዴት እንደ ልብ አይበለው ታዲያ! ክብር ለእግዚአብሔር ይሁን። ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል እያለ መዝሙር 119 ቁጥር 72 ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል፣ ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች። እንዲህ ነበር የዳዊት ነፍስ የምትለው መዝሙር 84 ቁጥር 2 ላይ ልቤም ስጋዬም በሕያው አምላክ ደስ ተሰኘ ይል ነበር ዳዊት። መዝሙር 63 ላይ ሄዳችሁ ስታነቡ አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። ነፍሴ ከጠገበች የምትጠግበው በቅቤና በስብ እንደሚጠግቡ እንዲሁ በአንተ ትጠግባለች። ዳዊት በእውነት የክብሩ ረሃብተኛ ነበረ። የመለኮት አፍቃሪ ነበር ቁጥር 1፣ የክብሩ ረሃብተኛ ነበር ቁጥር 2። ሶስተኛ መጥቀስ ካስፈለገን ዳዊትን እንደ ልቤ ያስባለው፣ ይሄ ልቤን ይነካኛል፣ እንደ ልቤ ያስባለው እንደ ገዛ ልቡ ያልሆነ ስለነበር ነው። እንደ እግዚአብሔር ልብ እንጂ እንደ ገዛ ልቡ ያልሆነ ስለነበር፣ እንደ ራሱ ልብና እንደ ራሱ ፈቃድ ያልሆነ፣ የራሱን ትቶ የጌታውን ፈላጊ ስለነበረ ነው። ክብር ለእግዚአብሔር ይሁን። ከሺህ በር ይልቅ ከእልፍ የተከፈቱ በሮች ይልቅ የምሩን ያለምንም ግብዝነት ደጁን ሳይሆን ደጅ ከፋቹን ራሱን እግዚአብሔርን ፈላጊ ነበር ዳዊት። እንዴት ደስ ይላል! ታዲያ እንዴት እንደ ልቤ አይበለው ይሄንን ሰው! እንደዛ እየተንሰፈሰፈ ሰውየው እኮ ሌላውን ጉዳይ ከቁም ነገር ሊጽፈው አልቻለም። የሁሉ ንግስና ብትሉት፣ የሁሉ ዙፋን ብትለው፣ የሁሉ ባለጠግነት ብትሉት ኧረ ተውኝ ይላል። እኔን ያፈዘዘኝ ሌላ ፊት አለ፣ የምንሰፈሰፍለት ፊት አለ። ባየሁት ጊዜ የምንሰፈሰፍለት ፊት፣ የአእምሮቴ ሁሉ ቁንጮ የሆነ ፊት አለ፣ የዓይኖቼ ጉልላት የሆነ ፊት አለ። ያንን ፊት ሳይ እጠግባለሁ፣ ክብርህን ሳይ እጠግባለሁ። ዳዊት ምን አይነት የተባረከ ምን አይነት የታደለ ሰው ነው በእውነት! በተለይ መዝሙር 63ን ስታነቡ የዳዊት ልብ በመለኮት መነጽር ፍንትው አድርጎ ይታያችኋል። ቅድም የጠቀስኩት አለ፣ አምላኬ አምላኬ ወደ አንተ ገሰግሳለሁ አለ። መዝሙር 63 ልክ ሲጀምር እንዲህ ብሎ ነው የሚጀምረው፣ አምላኬ አምላኬ ወደ አንተ እገሰግሳለሁ። ይሄ መገስገስ የሚባለው ቃል ኃይለኛ ቃል ነው፣ የታጨቀ ቃል ነው። መገስገስ ማለት የናፈቁትን
የጓጉለትን የወደዱትን ለመያዝ ሳያቋርጡ ወደ ተናፋቂው መገኛ መንጎድ፣ ወደ ተናፋቂው መገኛ ስፍራ መገስገስ። ስለዚህ እገሰግሳለሁ ሲል ከልቤ እፈልግሃለሁ፣ የምሬን እሻሃለሁ፣ ፍላጎቴና መሻቴ አንተ ነህ። I earnestly seek you እያለ ነው። I long for you, I am desperate for you እያለ ነው። ክብር ለእግዚአብሔር ይሁን። ከዛ ምን አለ? ነፍሴ አንተን ተጠማች አለ። መጠማት ስንል የተጠማ ሰው ጥማቱን ሳያስታግስ ወደፊት መቀጠል እንደማይችል ማለት ነው። ሳላገኝህ መቀጠል አልችልም፣ የጥማቴ አስታጋሽ አንተ ነህ፣ ስለዚህ ነፍሴ ትጠማሃለች እያለ ነው። my soul thirsts for you። ያውም ደግሞ በምቾት ስፍራ በድሎት ስፍራ እኮ አይደለም፣ እንጨትና ውሃ በሌለበት በምድረ በዳ ይላል። ውሃ በማይፈልቅበት የሚላስ የሚቀመስ በሌለበት ቃጠሎ በሆነ ምድር ነፍሴ ግን አንተን ተጠማች። እንደዚህ አይነት ልብ ነበረ የዳዊት ልብ። ስጋዬ አለ ደግሞ ስጋዬ አንተን እንዴት ናፈቀች። ይገርማችኋል። ነፍሴ ተጠማች እኮ ይገባናል። መንፈሴም ወደ አንተ ገሰገሰችም ይገባናል። ስጋዬ ናፈቀች ግን ምን ማለት ነው? አንተን በተመለከተ ጉዳይ when it comes to you ከማንነቴ ላይ ተቀንሶ የሚቀር ነገር የለኝም እያለ ነው። my entire being longs for you። ሁለንተናዬ አንተን ናፈቀ ማለት ስጋዬም ነፍሴም መንፈሴም አጥንቴም ጅማቴም ስሜቴም ፈቃዴም ሐሳቤም ምን አለፋህ አንድ የሚቀር ነገር የለም እያለ ሁለንተናዬ አንተን ይናፍቃል፣ አንተን ይሻል። እንግዲህ ይሄንን ሰው ነው እንደ ልቤ ያለው። የኔ ወዳጆች ዛሬም መንፈስ ቅዱስ እንደ ልቤ የሚለው ሰው ይፈልጋል። እንደ ልቤ የሚለው ዘማሪ፣ እንደ ልቤ የሚለው ሙዚቀኛ፣ አገልጋይ፣ ወርሺፕ ሊደር፣ ፕሬዝ ሊደር ይፈልጋል። የልቡን ትርታ የሚያዳምጥለት ይፈልጋል። ወገኖች ሆይ ማን ነው የነፍሱን ፈቃድ የሚፈጽምለት? ጥሙን የሚያረካለት ማን ነው? በልቤም በነፍሴም እንዳለ እንዲሁ የሚያደርግ ካህን ለራሴ አስነሳለሁ አለ አንድ ጊዜ እግዚአብሔር፣ በጣም ሲቸግረው ማለት ነው። በዙሪያው ያሉ ካህናት ሁሉ እንደማይሆን ሲሆኑበት፣ ቆይ ከዚህ በኋላ እኔ የማስነሳው ካህን በልቤም በነፍሴም እንዳለ እንዲሁ የሚያደርግ ካህንን አስነሳለሁ አለና ሳሙኤልን አስነሳ። ወገኖች ሆይ የራሱን ጎጆ ሳይሆን የእግዚአብሔርን ጎጆ የሚያቀናለትን ይፈልጋል። ማን ነው እሱ? ዛሬ የልብ አድርስ ማን ነው? አንጀት አርስ፣ የእግዚአብሔርን አንጀት የሚያርስ ማን ነው? በእግዚአብሔሩ መሳሪያ በእግዚአብሔሩ ጸጋ የእግዚአብሔርን ስራ የሚሰራ ማን ነው? በመለኮት ትጥቅ መለኮትን የሚያተልክ ማን ነው? የራሱን አጀንዳ ጣል አድርጎ የጌታን ልብ እንደ ገደል ማሚቶ ለማስተጋባት የቆረጠ ማን ነው? ማን ነው ይሄ ካህን? ማን ነው ይሄ ዘማሪ? ወገኖች ሆይ አሁን የሚፈለገው ዜመኛ
ድምፀኛ ግጥመኛ ዘማሪ ብቻ አይደለም፣ ልባም ዘማሪ ይፈለጋል። መድረክ መቆጣጠር የሚችል ብቻ ሳይሆን እሱነቱን በመንፈስ ቅዱስ ቁጥጥር ስር አስገዝቶ ለመኖር የሚጨክን፣ ለመኖር የሚጥር፣ ለመኖር ራሱን የሚያስለምድ ልባም ዘማሪ እሱ ነው። ወገኖች ሆይ ቶሎ ቶሎ ብዬ ልጨርስ ባለችኝ ጥቂት ደቂቃ ሁለተኛው ሐሳብን ልናገር። ሁለተኛው ልጄ ሆይ ልብህን ስጠኝ። ምሳሌ 23:26 ለዚህ አምላካዊ ጥሪ በቂና ተመጣጣኝ መልስ የሰጠ ነው። ልባም ዘማሪ ልብህን ስጠኝ ሲል እያወራ ያለው ታውቃላችሁ፣ እዚህ ደረቴ ስር ስላለችው ጭብጦ ስለማትሞላው ልቤ አይደለም። ፊገሬቲቭሊ ነው እያወራ ያለው። ልጄ ሆይ ልብህን ስጠኝ ሲል የህልውናህን ማዕከል ስጠኝ፣ የማንነትህን እምብርት እሱን እፈልገዋለሁ፣ የአንተነትህን አስኳል እሻዋለሁ እያለ ነው። የስብዕናህን ቁንጮ ስጠኝ ልጄ ሆይ፣ የዕድሜህንም ደግሞ ፊት አውራሪ ስጠኝ፣ ዋነኛውን ስጠኝ። የጓዳህን ዕንቁውን እሱን ስጠኝ ልጄ ሆይ፣ የክብርህን ጉልላት ስጠኝ እያለ ነው። የህይወትህን ወለላ ዋናውን አስቀድመህ ዋናውን ስጠኝና ከዛ በኋላ ተቀጥያውን እቀበልሃለሁ። መዝሙርህን እቀበላለሁ፣ ክህሎትህና ችሎታህን እቀበላለሁ፣ የጥበብ ስራህን እቀበላለሁ። አስቀድመህ ግን ልጄ ሆይ ልብህን ስጠኝ ይላል። እየጨረስኩ ነው። ግን እንደው ምን አይነት ልብ እየሆነ እየፈለገ ያለው ወገኖች ሆይ የእግዚአብሔር ቃል ቁልጭ ባለ በማያወላዳ መልኩ ነግሮናል። የእግዚአብሔር መስዋዕት የተሰበረ ልብና የተዋረደ መንፈስ ነው። 4 ነጥብ። ክብር ለእግዚአብሔር ይሁን። ስለዚህ ምን አይነት ልብ ይፈልጋል ብትሉኝ፣ የተሰበረና የተዋረደን ልብ ይፈልጋል። የተሰበረውን ልብና የተዋረደውን መንፈስ ጌታ አይንቅም። እነሆ አለ ወደዚህ ወደ ትሁት እመለከታለሁ፣ መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው ብሎ እንደነገረን ክብር ለእግዚአብሔር ይሁን። አንድ ጊዜ ጌታ ኢየሱስ ዲነር ተጋብዞ ሄዶ በጣም ልቤን ይነካኛል። ስምዖን ነው የጋበዘው። ስምዖን ባዘጋጀው ግብዣ የማርያምን አምልኮ ተቀብሎ ተመለሰ። ይሄ ብሩክ ጌታ ስሙ የተባረከ ይሁን። ለምን ካላችሁ የተሰበረ ልብ አገኛ፣ የተዋረደ መንፈስ አገኛ። አስቡት፣ ማርያም እኮ ስምዖን ቤት ላይ ከተደረደረው ብፌ ቤሳቤስቲን አላዋጣችም። ጌስዋት ግን ክብር ለእግዚአብሔር ይሁን፣ እምባዋን ግን አዋጣች። ሃሌሉያ! በእምባዋ እግሩን እያራሰች ክብር ለእግዚአብሔር ይሁን። ፀጉሯን አዋጣች፣ ክብሯን አዋጣች። በፀጉሯ እግሩን እያበሰች ፍቅር አዋጣች። በአፏ የጌታን እግር እየሳመች ክብር ይሁንለት፣ ስሙ የተባረከ ይሁን። ጉዳዩ የልብ ጉዳይ ነዋ። የተሰበረ ልብ ስጡኝ ይላል ጌታ። የተዋረደ መንፈስ ስጡኝ። ከምን በላይ? ከአልበማችሁ በላይ፣ ከዝማሬ ድግሳችሁ በላይ፣ እንደ ስምዖን ከምትደግሱልኝ ከድግሶቻችሁ በላይ፣ ከሁሉ ነገር በላይ ልባችሁን አምጡ ይላል ጌታ። ክብር ለእግዚአብሔር ይሁን። as I close my time ኤኮ ማድረግ ፈልጋለሁ the cry of the Holy Spirit። አሁንም ጥያቄ ያለው የእግዚአብሔር መንፈስ፣ ጨርሻለሁ። ጥያቄ ያለው ግን መንፈስ ቅዱስ ደስታውን ትቶ
ደስታዬን የሚፈጽምልኝ ማን ነው? ስለ ምቾቴ ምቾቱን የሚተውልኝ ማን ነው? ስለ ክብሬ ክብሩን የሚጥልልኝ ማን ነው? አዎ በዝማሪያችሁ ብዙዎችን ኢምፕሬስ ታደርጋላችሁ። በሙዚቃ ጥበባችሁና በመድረክ ክሎታችሁ ብዙዎችን ታስደምማላችሁ። እሱን ማንም አይወስድባችሁም። እሱ ይቀጥላል። እኔ በመጥራቴና በጸጋ ስጦታዬ አልጸጸትምና። ያስደመማችሁት ሕዝቤ ግን ተደሞ ሲያበቃ ልቡን ከኔ ካራቀ ምን አተረፋችሁ? የልጄን መልክ እንጂ መልካችሁን ሳሉልኝ ብዬ ልኪያችሁ ነበር ወይ? የጦር አለቃ የሆነው ኢዮአስ ከንጉሱ ከአባቱ ከዳዊት የሸሸውን የኮበለለውን አቤሴሎምን ወደ ንጉሱ ወደ ዳዊት እንዳስመለሰ ልቡን ከኔ ያራቀውን ሕዝቤን ወደ እኔ አታስመልሱም ወይ? በክህሎታችሁ የተማረከ ሳይሆን በፍቅሬ የተነደፈ ትውልድ፣ በፍቅሬ የተማረከ ትውልድ፣ የተነካ ትውልድ የሚያስነሳልኝ ከእናንተ መካከል የለም ወይ? ክብር ለእግዚአብሔር ይሁን። እንደ ዳዊት እንደ ልቤ ለመባል ያብቃን። ልቡን እንደሰጠው እንዳስደሰተው ጌታም እንደመሰከረለት ለዚህ ምስክርነት ያብቃን። ልባም ዘማሪዎች ያድርገን። እግዚአብሔር የተባረከ ይሁን። ጨርሻለሁኝ። ቴንክ ዩ። ጌታ ይባርክ። ተምተም ብቻ ራሱ ብንለያይ በቂ ነው ተጨማሪ ለማድረግ እንጂ። እግዚአብሔር ዘመንህን ይባርክ። ጆስዬም እግዚአብሔር ይባርካችሁ። ሁላችሁንም እድሉን ስለሰጣችሁን መሰባሰባችሁም በእርግጥ በእውነት ያስቀናል። እግዚአብሔር ያብዛችሁ። ምድርን ውረሱ። ምናልባት ላሊ በጣም ብዙ ነገር ስለነካው እኔ ጥቂት እግዚአብሔር ስለ መጽሐፍ ቅዱስ ስለ ዝማሬ አገልግሎት ምን ይላል የሚለውን ጥቂት በዚህ አጭር ጊዜ እንግዲህ ብዙ ማውራት ባይቻልም ጥቂት ግን ላውራችሁ። ምናልባት ለመነሻ እንዲሆነን መዝሙር 47 ከቁጥር 5 ያለውን ክፍል አነብላችኋለሁ። በጣም ሁላችሁም የምታውቁት ክፍል ነው። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። አምላካችንን አወድሱት አወድሱት፣ ንጉሳችንን አወድሱት አወድሱት። እግዚአብሔር የምድር ሁሉ ንጉሥ ነውና ምርጥ መዝሙር አቅርቡለት ይላል። አዲሱ መደበኛ ትርጉም ነው። የድሮ ደግሞ እግዚአብሔር የምድር ሁሉ ንጉሥ ነውና በማስተዋል ዘምሩ ይላል። ምናልባት እነዚህን ቃላቶች በሁለቱም ልንይዛቸው እንችላለን። ምርጥ መዝሙር መዘመርና በማስተዋል መዘመር፣ ሲንጊንግ ስኪልፉሊ በእንግሊዝኛው ኦር ሲንጊንግ ዊዝ አንደርስታንዲንግ የሚለውን ነው። እንግዲህ በዚህ ውስጥ በጣም ብዙ ነገሮች ይካተታሉ። ዛሬ እነሱን ሁሉ አንስቼ መጨረስ አልችልም፣ ግን ዶክተርም ያነሳው ሀሳብ በጣም ዋና እንደሆነ በዚህ ውስጥ እናያለን። እግዚአብሔር የምድር ሁሉ ንጉሥ ነውና በማስተዋል ዘምሩ ወይም ምርጥ መዝሙር ዘምሩ ይላል። ከዚህ ውስጥ አንደኛውን ሀሳብ ብቻ ላንሳና ቀጥሎ ሌላ ሁለተኛ ሀሳብ አንስቼ እኔም በአጭሩ ለመጨረስ ሞክራለሁ። እንግዲህ በአምልኮ ውስጥ በጣም ብዙ ነገር እናያለን እና አንድ የተወደደች የእግዚአብሔር ሴት እንደዚህ አለች፣ ሰው እንኳን አይደለም አምልኮውን ሰርጉን እንኳን ያሳምር የለ ወይ? እንዴት ነው ለእግዚአብሔር ሲባል በጣም ወደኋላ የሚለው በጣም ድክም የሚለው
ወይም ዝም ብሎ የሚያቀርበው መጽሐፍ ቅዱስ እንዲህ ያስተምረናል ወይ ስትል ሰማት እና በእርግጥ አንድ የሚባል አባባል አለ። የትም ፍጪው ዱቄቱን አምጪው የሚለው አምልኮ ላይ የማይሰራ ሀሳብ እንደሆነ እናያለን። ምክንያቱም እግዚአብሔር የምድር ሁሉ ንጉሥ ነውና በማስተዋል ዘምሩ ስለሚል ማለት ነው። በማስተዋል መዘመር ውስጥ ብዙ ነገር ይካተታል ማለት ነው። ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 5 ላይ እንደዚህ ይላል፣ ዳዊትና የእስራኤል ቤት በሙሉ በዝማሬ፣ በበገና፣ በማስንቆ፣ በከበሮ፣ በጸናጽል፣ በቃጭል ባለ ኃይላቸው ሁሉ በእግዚአብሔር ፊት ያሸበሽቡ ነበረ። እኔ ዛሬም እግዚአብሔር እንዲረዳን የምለምነው ባለን ኃይል ሁሉ እግዚአብሔርን ማምለክ እንዲሆንልን ነው ማለት ነው። አንዳንድ ጊዜ እንደው እንደ መሳተፍ ብቻ ብለን እናገለግላለን፣ ዝም ብለን እዛ ቦታው ላይ ስለተገኘ። ባለ ኃይል ሁሉ የሚለው ግን በጣም ትልቅ ሀሳብ ነው እና ሮሜ 12:11 ላይ እንዳለው ማለት ነው ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደኋላ እንዳትሉ ወይም አትበሉ ይላል እና በጣም በብዙ ጉጉት፣ በብዙ ኃይል፣ በብዙ ትጋት የምናገለግለው አገልግሎት እንደሆነ እንድናውቅ እፈልጋለሁ። ይሄንን ታዲያ በመንፈሳዊም ዘርፍ፣ በቴክኒካል ዘርፍ፣ በሌሎችም አይዲያዎች ላይ ልናሳየው የሚገባ ነገር እንደሆነ መጽሐፍ ቅዱስ ያሳየናል ማለት ነው። እንደዚህ ነው። ሁለት ሰዎች መስዋዕት ሊሰዉ ይወጣሉ። ለምሳሌ አቤልና ቃየል። እግዚአብሔር ወደ አቤልና ወደ መስዋዕቱ የተመለከተበት ምክንያት ቅድም ላልዬ በደንብ እንደገለጸው የአገልጋዩ ልብም ነው። በውስጡ ደግሞ ሲተጋበት የነበረው ምርጥ ምርጡን ለአምላኩ እንዴት እንዳቀረበ የአቤል እናያለን ማለት ነው። ስለዚህ የመጀመሪያው ነገር የምነግራችሁ ሂደቱ አምልኮ ነው። በጣም በብዙ ቤተክርስቲያን፣ በኢትዮጵያ ቤተክርስቲያን ውስጥ ስታዩ አምልኮ የሚጀምር የሚመስለን እሁድ ጠዋት 4 ሰዓት ላይ መድረክ ላይ ስንቆም ይመስለናል። ነገር ግን ሂደቱ ከመጀመሪያ ጀምሮ ያለን ልብ ለእግዚአብሔር ያለን ልባችን፣ የምንሰዋው ጊዜ፣ የምናጠናው ጥናት፣ ዝግጅቱ፣ ሰው በሌለበት ቦታ መተን የምንለማመደው፣ ከእግዚአብሔር ጋር የምናሳልፈው ሞቲቫችን፣ መድረክ ላይ የወጣንበት ሞቲቭ፣ ይሄ ሁሉ ተደምሮ አምልኳችንን ሙሉ ያደርገዋል እንጂ እግዚአብሔር እንደ ሌሎቹ አለቆች ፐርፎርማንሳችንን የመጨረሻ ቀን ያለችውን የመጨረሻ የመድረክ ፕሮግራም አይቶ አምልኮ በጣም ደስ ብሎኛል አይልም። ሁሉንም ነገር ይመለከታል፣ ትጋቱን ያያል። በዚህ ሁሉ ውስጥ እኔ ወርሺፐር መች ነው አምልኮውን የሚጀምረው ካላችሁኝ፣ ገና በቃ ፕሮግራሙ ሳይሰጠው አምልኮውን ጀምሯል። ፕሮግራሙ ሲሰጠው ደግሞ አምልኮውን ቀጥሏል። በፕሮግራሙ ለምሳሌ እኛ ጋር አሁን ለምሳሌ በየወሩ የሚያገለግሉ ልጆች ፕሮግራማቸው ይሰጣቸዋል እና ለዛ አገልግሎት የሚከፍሉት ልብ፣ ጊዜ፣ ሰው በማያያቸው ስፍራ ላይ የሚከፍሉት ዋጋ እሱ ካልተደመረበት ምን ያክል ከስረናል? ምክንያቱም ፐርፎርማንስ ብቻ ይሆናል ማለት ነው። ስለዚህ እኔ አንድ ቀን ያጋጠመኝን ነገር ልንገራችሁ። በጣም ለብዙ ጊዜያት ስናጠና ከረምንና ለአንድ ፕሮግራም 6 ወር ያክል አጠናን። ከዛ በኋላ ግን ፕሮግራሙ የሚደርስበት ቀን ላይ ስንደርስ ፕሮግራሙ ካንስል እንደተደረገ ሰማን በብዙ ምክንያቶች እና ልጆች ስለነበርን ጌታ ሆይ እኛ ለአንተን ለማምለክ ነው የመጣ ነው። ይህንን ሁሉ ወራት ስናጠና ቆይተን ስንዘጋጅ ቆይተን ለምንድን ነው ፕሮግራሙ ያልተደረገው ብለን በጣም አዘንን እና
እግዚአብሔር ወደ ልቤ አንድ ነገር አመጣ። ምናልባት ህዝብ እንዲያመልክ መድረክ ላይ ወጥተህ ለማምለክ ጓጉተህ ሊሆን ይችላል። እኔ ግን አምልኮውን ተቀብያለሁ። ለህዝብ ግን ላይቀርብ ይችላል። ነገር ግን የምታደርጉትን ነገር ሁል ቀን ስታደርጉ የነበራችሁትን ልፋት አይቻለሁ ሲለኝ እንዴት ከዛን ቀን ጀምሮ ለፕሮሰስ ለሂደት እንዴት ቦታ እንደምሰጥ ልነግራችሁ አልችልም። አንዳንድ ጊዜ ፕሮግራሞች ካንስል ሲደረጉ በቃ ጌታ አምልኮ የጎደለበት እንዳይመስላችሁ፣ ኦልሬዲ ተቀብሏችሁ ሊሆን ይችላል። ምክንያቱም አይቷችኋል የምትደክሙትን ድካም ማለት ነው። ለዚህ ነው ቅድም ያነበብኩት ላችሁ ክፍል ባለ ኃይላቸው ሁሉ ለእግዚአብሔር ያሸበሽቡ ነበረ ተብሎ የተጻፈው ማለት ነው። ስለዚህ አምልኮን ያለንበትን ዲፓርትመንት ይቅርታ ያለንበትን ዲፓርትመንት ሳየው በተለይ በኢትዮጵያ ቤተክርስቲያን ውስጥ እግዚአብሔር የምድር ሁሉ ንጉሥ ነውና በማስተዋል ዘምሩ የሚለውን ነገር እንደሚገባው እየሄድንበት ነው የሚለውን ነገር እናንተ ራሳችሁን እዩ። እኔ ግን በጣም ከአቅም በላይ ከአቅም በታች እየሄድን እንደሆነ ይሰማኛል። እግዚአብሔር በጣም ብዙ ነገር ሰጥቶናል። አረ ነው ስንት ሰዎች ስንቶቻችን በቤተክርስቲያን ውስጥ ለጊዜ ታማኝ እንደሆንን፣ ስንቶቻችን ለጥናት ታማኝ እንደሆንን፣ ስንቶቻችን ከመሪዎቻችን ጋር አብረን በደንብ እንደምናገለግል አላቅ። ነገር ግን ፕሮሰሱ ሁሉ አምልኮ እንደሆነ ያሳያል። ደግሞ እኔ ወደ 4 ነገሮችን አስባለሁ። ፕሪፓሬሽን ወይም በተለይ በብዙ በትጋት ማገልገል የሚለውን ሳስብ ፕሬየር አንደኛው ብቻችንን ከጌታ ጋር የምናሳልፈው፣ ቅድም ላልዬ በጣም ጠቅሶታል። ፕላኒንግ ሌላኛው ደግሞ መጽሐፍ ኦርጋናይዝ ማድረግ፣ አስቀድሞ እቅድ ማውጣት። ሰው የሚገርማችሁ አሁንም እንደገና የሰርጉን ልጥቀስና የሰርግ ሪኸርሳል አለ ታውቃላችሁ አይደል? ሰርግ ሀፕን ከማድረጉ በፊት ሪኸርሳል ሄዶ ሰው ይዘጋጃል። ልክ እንደዛ ለእግዚአብሔር ቤት ያማረን ነገር ለማቅረብ we have to make a plan ማለት ነው። የመጀመሪያው ፕሬየር ነው፣ ጸሎት። ቀጥሎ ደግሞ ፕላን ነው፣ በቃ ማቀድ ማለት ነው። ፕራክቲስ እና ፕሪፓሬሽን ደግሞ የሚባለው ነገር ምንድን እንደሆነ ልንገራችሁ። 2 አይነት ፕራክቲስ አለ። ይህንን እንዳትረሱ አደራችሁን። በየቸርቹ በየኳየሩ ኢንከሬጅ ማደርጋችሁ ፕራክቲስ እና ፕሪፓሬሽን 2 አይነት ነው። አንደኛው መጀመሪያ ቤት አጥንተን የምንመጣው ብቻችንን አጥንተን የምንመጣው ነው። ሁለተኛው ደግሞ ከባንድ ጋራ ከኳየሩ ጋራ የምናጠነው። አሁን ብዙ ጊዜ በኢትዮጵያ ቤተክርስቲያን ውስጥ የምናየው ፕሪፓሬሽን ወይም ፕራክቲስ ቅዳሜ ኳየር ታይም ላይ ፕራክቲስ አደርጋለሁ ነው። የኳየር ታይሙ የህብረት ስራ የምንሰራበት ነው እንጂ መዝሙሩን የማጥናት አይደለም። ሌሎች ነገሮችን መለማመጃ ታይም አይደለም። የህብረትን ስራ የምናይበት ፕሮግራም ነው። ስለዚህ አንደኛው ፕራክቲስ ቤት ነው። ለምሳሌ እሁድ የሚሰጠውን መዝሙር፣ እሁድ የሚዘመረውን መዝሙር ብቻችንን ሳምንቱን ሙሉ ተዘጋጅተን ከዛ በኋላ ቅዳሜ ደግሞ ከኳየር ጋር ስንገናኝ አንድ ላይ የምንሰራበት ወይም አንድ ላይ ሳውንዳችንን የህብረት ድምፃችንን የምናስተካክልበት ነው። ስለዚህ የመጀመሪያው ምን አልኳችሁ? ፕሬየር ነው። ቀጥሎ ደግሞ ፕላኒንግ ነው። ከዛ ብሎ ፕራክቲስ ነው ወይም ፕሪፓሬሽን ነው። ይሄ ቀድሞ ዝግጅት ማድረግ ማለት ነው። ብዙ ጊዜ የተለመደው እንዴት እንደሆነ ታውቃላችሁ። መድረክ ላይ ወጥተን -2 ወይም -4 ብለን እንዘምራለን። ድንገት ደግሞ ከወፈረብን እስቲ -2 አድርገው እያለን ጉባኤው ላይ እስከምንዘጋጅ ድረስ እንደርሳለን። እኔ እግዚአብሔር የምድር ሁሉ ንጉሥ ነውና ምርጥ መዝሙር ዘምሩ ተብሎ የተተረጎመው ድንገት አይደለም ብዬ ነው ማምነው እና እግዚአብሔር ይርዳን። በእውነት
የመሪዎቻችን እንኳን ኦፊስ ጠርተው ሲያዋሩን እንዴት ተንቀጥቅጠን እንደምንሄድ ወይም በሪስፔክት እንደምንሄድ እናውቃለን። እግዚአብሔር ግን የምድር ሁሉ ንጉሥ ነው። ወይም አንዱ ንጉሥ አይደለም፣ የአንዱ ከተማ አይደለም፣ የምድር ሁሉ የነገስታት ንጉሥ ነውና ምርጥ መዝሙር ዘምሩ፣ ሲንግ ስኪልፉሊ ወይም ደግሞ በማስተዋል ዘምሩ ይላል ማለት ነው። ስለዚህ we have to make a prayer plan እና ፕራክቲስ ወይም ፕሪፓሬሽን የሚለውን እንይዛለን። የሚገርማችሁ በድሮ ጊዜ የኳየር ስልጠና እንዴት እንደነበረ መጽሐፍ ቅዱስ ላይ ተጽፏል። አንደኛ ዜና ምዕራፍ 25 ከቁጥር 6 ጀምሮ ወይም 7 ጀምሮ እንደዚህ ይላል። እነዚህም ከላይ ጀምሮ ላንብበው። እነዚህም ሁሉ በእግዚአብሔር ቤተ መቅደስ በጸናጽን፣ በመሰንቆ፣ በበገና ድምፅ ለሚቀርበው የእግዚአብሔር ቤት አገልግሎት በአባቶቻቸው አመራር ስር ነበሩ። አሳፍ፣ ኤዶታምና ኤማን ደግሞ በንጉሱ የበላይ አመራር ስር ነበሩ። እነዚህም ከቤተ ዘመዶቻቸው ጋር በመሆን ሁሉም ወደ እግዚአብሔር በሚቀርበው ዜማ የሰለጠኑና የተካኑ ነበሩ። ደስ ሲል ይህንን ቃል ያዙ። እነዚህ ሁሉ ከዘመዶቻቸው ጋር በመሆን ወደ እግዚአብሔር ቤት በሚቀርበው የዜማ አገልግሎት የሰለጠኑና የተካኑ ነበሩ ማለት ነው። ስልጠናም የወሰዱ ናቸው፣ የተካኑም ናቸው ማለት ነው። ቁጥራቸውም ደግሞ እያለ ያብራራዋል ማለት ነው። ስለዚህ ፕራክቲስ ያደርጉ ነበረ፣ ይማሩ ነበረ። እንዴት እንደነበረ እንግዲህ የዳዊትን የአምልኮ ስርዓት በጣም ሁላችንም ወደኋላ ሪፈር አድርገን የምናየው ድንቅ ስርዓት እንደነበረ እናስተውላለን። እና እግዚአብሔር የምድር ሁሉ ንጉሥ ነውና በማስተዋል ዘምሩ የሚለው አንደኛው በብዙ ትጋትና በብዙ መሰጠት በብዙ ልቀት ማገልገል እንደሆነ እንድናውቅ ፈልጋለሁ ማለት ነው። ምናልባት ሌላኛው ወደ ቴክኒካል ነገር ስገባ ትንሽ ባለኝ ጥቂት ደቂቃ ውስጥ በጣም በየቸርቹ ብዙ ዘማሪዎች፣ ብዙ ሙዚቀኞች ማደግን ይፈልጋሉ። ወደ ተሻለ እድገት፣ ቴክኒካል እድገት መግባት ይፈልጋሉ። መንፈሳዊ እንዳለ ሆኖ አንደኛውና ዋነኛው ለዘማሪ ለሙዚቀኛ ዋነኛ እድገት የሚባለውን ነገር ነግራቸዋለሁ። እሱም ምንድን ነው? የማድመጥ ችሎታ ነው። ሰዎች መድረክ ላይ ሆነው እየዘመሩ ከፒች ሲወጡ እናያለን። ወይም ደግሞ በሚውዚካል አንደርስታንዲንጋቸው ዶርማንት የሆነ የማያድግ ሁል ቀን ፍላት የሆነ እውቀት ይኖራቸዋል። በቃ እዛው የሆነ ማለት ነው። ለሱ መፍትሄው የማድመጥ ችሎታን ማዳበር። ይህ የማድመጥ ችሎታ እንደ ክህሎት ሰው የሚማረውና የሚለወጠው ነው። ሚውዚክ ኮሌጅ ውስጥ በምትሄዱበት ጊዜ ከሚሰጡ ዋና ዋና ኮርሶች በጣም ብዙ ጊዜያት ከሚወስዱ ኮርሶች መካከል የማድመጥ ችሎታን ማዳበር፣ ኢር ትሬኒንግ፣ ጆሮን ማስለመድ የሚባለው ትምህርት ነው ማለት ነው። እና ኳየርስ፣ ሲንገርስ፣ ሚውዚሽያን በጣም ማደግ ትፈልጋላችሁ? ሊስኒንግ ላይ ማድመጥ ላይ እንስራ ማለት ነው። ማድመጥ ምንድን ነው የሚለውን ባጭሩ ገልጬላችሁ ጨርሳለሁ። ማድመጥ እና መስማት ይለያያል። መስማት ማለት ማንኛውም ሰው ጆሮ ጤነኛ ከሆነ ለሚመጣው ድምፅ ዝም ብሎ በጆሮ የሚሰማው ነገር ወይም ወደ ጆሮ የሚገባው ነገር ማለት ነው። ለምሳሌ ለዚህ ነው አንዳንድ ጊዜ ዘማሪዎች መድረክ ላይ ኪቦርዲስቱ እየተጫወተ በሌላ ፒች የሚገቡት፣ በተሳሳተ ፒች ወይም ሪትሙ እየተጫወተ ሪትም ስተው ወደ ሌላ የሚገቡት። ሙዚቃ ተከፍቷል፣ እየሰሙ ነው፣ ነገር ግን እያደመጡ አይደለም። ማድመጥ ከመስማት ይበልጣል ወይም ውስጡ ማስተዋል
አለበት ማለት ነው። አንደኛውን የሰውነታችን ክፍል ብቻ ጆሮአችንን ብቻ አይደለም የሚጠቀመው ማድመጥ፣ ስሜታችንን ሊሆን ይችላል። ኤፈርትም ይጠይቃል። ዝም ብሎ አይደለም ወደ ጆሮአችን የሚገባው፣ እንደ መስማት አይደለም ማድመጥ። አንደርስታንዲንግ ወይም ተግባቦትን እንዲፈጠር ያደርጋል በምናደምጥበት ጊዜ። በምንሰማበት ጊዜ ግን አንደርስታንድን ባናደርግ ምን እየተሰማ እንደሆነ ባይገባንም ጆሮአችን ጤነኛ ስለሆነ ብቻ ድምፅ ይገባል ማለት ነው። ማድመጥ ላይ ግን ወደ ጆሮአችን የገባውን ድምፅ አናላይዝ እናደርገዋለን። ለዚህ ነው ዘማሪዎች ድምፅ እየሰሙ እያደመጡ ስላልሆነ ከፒች ይወጣሉ፣ ከሪትም ይወጣሉ፣ ከተለያየ ነገር ይወጣሉ ማለት ነው። በጣም ኢንቨስት እንዳደረግንበት በየቀኑ የሚያድግ የሚለወጥ ነገር ነው። በጣም አድማጮች አሉ ማለት ነው። በጣም ክሪቲካል አድማጮች አሉ። ደግሞ ዝም ብለው ተናጋሪውን ስለሚወዱት ዝም ብለው የሚያደምጡ አሉ። ደግሞ ስብሰባው ላይ ቁጭ ብለው ምን እየተደረገ እንደሆነ ማይገባቸው ዝም ብለው የሚሰሙ ደግሞ አሉ ማለት ነው። እኔ በጣም ክሪቲካል ሊስነርስ በጣም አዳማጮች እንድንሆን ኢንከሬጅ አደርጋችኋለሁ ማለት ነው። ለምሳሌ ምን ምን እናዳምጥ የሚሉትን ላሳያችሁ። የመጀመሪያው ነገር ቴክኒካል ነገር ኖቶችን በምንሰማበት ጊዜ፣ ይቅርታ እንግዲህ ትንሽ ሳል ይዞኛል በመሃል በመሃል፣ አይዟችሁ ሰላም ነው። ግን የመጀመሪያው ሪኮግናይዝ ማድረግ፣ የሰማነውን ድምፅ ሪኮግናይዝ ማድረግ ማለት ነው። ለምሳሌ አንድ ድምፅ ላሰማችሁ። ይህንን ስንሰማ ወደ አንደርስታንዲንግ ለመቀየር ማስተዋል ይጠይቃል። ዝም ብለን የድምፁ ከፍታና ዝቅታ ቶኑን የመለየት አቅም አይደንቲፋይ ማድረግ ማለት ነው። ቶንን አይደንቲፋይ ማድረግ ስለዚህ የምሰማውን ነገር እያደመጥኩት ስለሆነ ደግሜ ለማለት አልቸገርም ማለት ነው። ስለዚህ ፒችን ሪኮግናይዝ ማድረግ ይሄ በጣም ወሳኝ ነገር ነው። እንዴት ነው ፒች ሪኮግናይዝ ኤክሰርሳይዝ የምናደርገው? አሁን በጣም ብዙ ጊዜ በየኳየሩ ሲሰጥ አይታችኋል። ይሄ ቦሪንግ ኤክሰርሳይዝ አይ ምናምን የምትሉት ኤክሰርሳይዝ እንዴት ዋና ነገር እንደሆነ እንድታውቁ ፈልጋለሁ። ለምሳሌ ዶ ሬ ሚ ፋ ሶ ላ ሲ ዶ ዶ ሲ ላ ሶ ፋ ሚ ሬ ዶ። እነዚህን ነገሮች በጣም ደጋግመን በምንሰራበት ጊዜ ሪኮግናይዝ እያደረግናቸው እንመጣለን። ለምሳሌ ዶ ሶ ሬ ፋ ሶ ሚ ላ ሲ ዶ። ምናልባት ኪቦርዱ እየተሰማችሁ ከሆነ አይደል ነው፣ ኪቦርዱ አይሰማም አይሰማም አይደለ? እሺ አይ እሺ፣ ጊዜያችሁን አንወስድም። እሺ አሁንሽ ፒችን ሪኮግናይዝ ለማድረግ የሚያስፈልገው ዶሬሚ ፋ ሶላ ሲዶ የሚለውን ኤክሰርሳይዝ ራሱ በጣም በመስራት አንደርስታንድ ማድረግ እንችላለን። እሺ ኦሪጂናል ሳውንድ የቱ ጋር ነበር? እዚህ ጋር ይሰማል ይሰማል ይሰማል። ትራይ አጌን። ይሰማል። ከሆነ ጊዜ በኋላ ዶሬሚ ፋ ሶላ ሲዶን ከጨረስን በኋላ ሬሚ ፋ ሶላ ሲዶ
ዶ ሲ ላ ሶል ፋ ሚ ሬ ዶ። ለሰይ ይህንን ጨረስን ማለት ሪኮግናይዝ ካደረግነው በጣም ደጋግመን ከሰራ ነው በኋላ ራሳቸው ኪዎቹን ማለት እንጀምራለን። ዶ ሶ ሬ ፋ ሶ ሶ ላ ሚ ሬ ዶ። ይሄ ቢኮዝ ኢር ትሬኒንጋችን እያደገ ኖቶችን አናላይዝ እያደረገን ስንመጣ የሚመጣ ነው። ለሱ ወሳኝ ስኬል ኤክሰርሳይዝ እንደሆነ ዶ እንደዚህ አይነት ኤክሰርሳይሶች ማለት ነው። ሁለተኛው ኢንተርቫልን የመለየት አቅም ማለት ነው። ለምሳሌ ሁለት ኖቶች ናቸው። በዜማ ማለት የኢንተርቫልስ የርቀቶች ውህድ ነው ማለት ነው። ስለዚህ ኢንተርቫል ማለት ከአንድ ድምፅ እስከሚቀጥለው ድምፅ ያለው ርቀት የአንዳንዱ ጠባብ ነው፣ የአንዳንዱ ሰፊ ነው። ለምሳሌ ጠባብ የሚባለውን በጣም ትንሹን ርቀት ልበልላችሁ። በጣም ሰፊ የሚባለውን ልበልላችሁ። በመሀል ላይ በጣም ብዙ አሉ። ማይክሮኖቶችን የሚባሉ ደግሞ አሁን በዚህ ክላስ ማናነሳቸው ጠባብ የሚባለው ስሞለስት ኢንተርቫል ማይነር ሰከንድ ይባላል። ከዛ ደግሞ ሜጀር ሰከንድ፣ ማይነር ሰርድ፣ Perfect 4. It's 5. ከዛ ረጅሙ ሜጀር ሰቨን የሚባለው ኢንተርቫል አለ ማለት ነው። ስለዚህ እነዚህን ነገሮች በጣም በመለማመድ የራሳችን ማድረግ እንችላለን ማለት ነው። ለምሳሌ በእንትን እንሞክረው። ዶ ለምሳሌ ዶን ብሰጣችሁ ዶ ሚን በሉልኝ ብላችሁ የቱ ጋር ትሄዳላችሁ ማለት ነው። ሚን ነው የፈለግኩት። ዶን ሰጣችኋል። ዶ ሚ በጣም አሪፍ። እንደገና ዶን ልስጣችሁ። ዶ ሶልን በሉልኝ ብላችሁ መቁጠር ነው። እሺ ሌላ ነገር እንዳታስቡ። ሶልን እሺ በጣም አሪፍ። እንደገና ዶ ላን የሚልልኝ እስቲ ላ። በጣም አሪፍ። ምንድን ነው ያደረጉት እነዚህ ልጆች? ቶሎ ቶሎ የመለሱት ምን አድርገው ነው? ቆጥረው ነው። እሺ ሌላ አስማት የለም። አሁን ዶን ስሰጥ ዶ የጠየኩት ላ ከሆነ ዶ ሬ ሚ ፋ ሶ ላ። እሺ እንደገና ዶ ፋን የሚልልኝ ዶ ፋ። እሺ ዶ። እሺ ሌላ ከእህቶች እስቲ ዶ ይኸውና ዶ ሶልን የሚልልኝ። እሺ ዶ ሶል እሺ እንቁጠር። ዶ ይኸውና ዶ ሬ ሚ ፋ ሶ። በጣም መቁጠር ነው፣ ምንም ሌላ ነገር እንዳታስቡ። እሺ ስለዚህ ይህንን በምንለማመድበት ጊዜ ኢንተርቫልስን አንደርስታንድ ማድረግ እንችላለን ማለት ነው። የመጨረሻው አድቫንስ እየሆነ ነው የሚሄደው። እሺ ሌላኛው ሪትምን ማድመጥ ነው። ሪትም የሚከፈትልን ሪትም በተለይ በላይቭ በምንጫወትባቸው ጊዜያቶች ውስጥ ዳይናሚክሶች አሉ። የሪትሙ ባንዱ እንዴት ነው ሳውንድ እያደረገ ያለው? ምን አይነት ሪትም ነው ይሄ?
የሚለውን የሪትም አይነቶች አሉ። ለምሳሌ አንድ 2/4 የሚባል አለ፣ 4/4 የሚባል አለ፣ 6/8 የሚባል አለ። በጣም ብዙ አይነት ክፍልፋዮች ያሏቸው ሪትሞች አሉ። እነሱን አሁን ጀምሬ አሁን መጨረስ ስለማልችል እነሱን ግን አንደርስታንድ እንድታደርጓቸው ልዩነታቸውን እንድታውቁ። ለምሳሌ ሬጌ የሚባል ሪትም አለ፣ ችክችካ የሚባል አለ፣ ዋልዝ አለ፣ ዲስኮ አለ፣ ሮክ አለ። በጣም ብዙ አይነት ሪትሞች አሉ። እነዚህን ራሱ ሰምቶ መለየት ማለት ነው። ለዚህ ሌላ ቀን እንያዝ። ሌላው ኮርድን መለየት የሚባል አለ። ይሄ በጣም ከባዱ ፓርት ነው። ኮርድን መለየት ማለት ምንድን ነው? በጣም ጆሮአችን እየሰላ የማድመጥ አቅማችን እየጨመረ ሲሄድ ውስጥ ያሉትን ነገሮች እንዳለ ለይተን ማውጣት እንችላለን ማለት ነው። ለምሳሌ ሜጀር የሚባል ኮርድ አለ፣ ማይነር የሚባል ኮርድ አለ፣ ዲሚኒሽ የሚባል ኮርድ አለ፣ ኦግመንትድ የሚባል ኮርድ አለ፣ ማይነር 7 ፍላት 5 የሚባል ኮርድ አለ፣ ማይነር 7 ፍላት 5 እያለ ይሄዳል። በጣም ብዙ ልናደምጣቸው ይህን ሁሉ ነው አድምጠን ነው የምንችለው ላላችሁ ከሆነ ጊዜ በኋላ በጣም ጆሮአችሁ ሲያድግ እስገነ ቢ ኢዚ ማለት ነው። ብዙ ነገሮች ልናደምጥ ይገባናል። እንደው 4 ነገር ልንገራችሁ። አንድ ወርሺፕ ሊደር በጣም ብዙ ነገር ደግሞ ያደምጣል። ይህንን ሙዚቃ ብቻ አይደለም የሚያደምጠው። እኔ መድረክ ላይ ሲወጣ 4 ዳይሬክሽን ማድመጥ መቻል አለበት ብዬ አምናለሁ። እሱን ብያችሁ ልጨርስ። የመጀመሪያው የእግዚአብሔርን መንፈስ ያደምጣል። አንድ ጊዜ መድረክ ላይ እየዘመርኩኝ ብዙ የተዘጋጀንበት መዝሙር ስለነበረ አንደኛውን መዝሙር ጨርሼ ወደ ሌላ መዝሙር መሄድ ፈልጌ እግዚአብሔር በልቤ ይህንን አዝማች ደጋግመህ በለው ይለኝ ነበር። እኔ ግን በቃ አይ ሌላ መዝሙሮችም ስላሉ በቃ ሌሎቹን ዘምሬ ነው የምወርደው ብያልኩኝና እግዚአብሔርን ሳላደምጥ ዝም ብዬ ዘምሬ ወደሚቀጥለው ልሄድ ስል ጉባኤ ውስጥ የጋበዘኝ ፓስተር ጠርቶ እዛው መድረክ ላይ እንዳለሁ ማለት ወደ ሌላ መዝሙር ልሄድ ስል ድገመው ያሁኑን መዝሙር አለኝ። እና ለካ ዘማሪዎች እግዚአብሔርን ማድመጥ አለባቸው። መድረክ ላይ የእግዚአብሔር መንፈስ ምንድን ነው የሚለውን ማድመጥ አለባቸው። ሁለተኛ የሚያደምጡት ማንን ነው? ሙዚቀኞችን። በተለይ ይሄ ሀሳባችን በተወሰደ ጊዜ ሙዚቀኞች የሚያደርጉትን ነገር በማንሰማበት ጊዜ ከፒች እንድንወጣ ከሪትም እንድንወጣ የተለያየ ነገር ትተን እንድንወጣ የሚያደርገን አንዱ ሙዚቀኞችን አለማድመጥ ነው። የሙዚቀኞችን ዳይናሚክስ አለማድመጥ፣ ከፍ ሲያደርጉት ድምፃችንን ከፍ የምናደርግበት፣ ዝቅ ሲያደርጉት ደግሞ አብረን ዝቅ የምንልበት፣ በለሆሳስ የምናወጣበት፣ ሄድ ቮይስ፣ ቸስት ቮይስ የምናወጣባቸውን አለማድመጥ ዳይናሚክ የሌለው ያደርገናል፣ ከፒች እንድንወጣ ያደርገናል ማለት ነው። በአንድን ማድመጥ በጣም አንድ የወርሺፕ ሊደር ትልቅ ሪስፖንሲቢሊቲ ነው። ሶስተኛ ጉባኤውን ማድመጥ። አንዳንድ ጊዜ የራሳችን መዝሙር ይዘን የመጣ ነው መዝሙር ከጉባኤው ጋር ምንድን ነው እየሄደ ያለው? ጉባኤው ከኔ ጋር እየሄደ ነው? ኮሚኒኬሽን መፈጠር መቻል አለበት እና ይህንን በጣም ማድመጥ ያስፈልጋል። አንዳንድ ቦታ ላይ ከህዝቡ ጋር ኮኔክትድ ያልሆነ የኮንግሪጌሽን መዝሙር ይዘን ከሆነ ወይ ህዝቡን ለማስለመድ ጊዜ መስጠት ያስፈልጋል፣ ወይም የጉባኤውን አትሞስፌር ማድመጥ መቻል አለብን። ዝም ብለን መዝሙሩን ዘምረን ብቻ ፕሬዘንት አድርገን ብቻ መሄድ የለብንም። የመጨረሻው ውስጣችንን ራሱ ማድመጥ፣ እውነተኛ መሆን፣ ኦተንቲክ የሆነ ዘማሪ ልንሆን ይገባል ማለት ነው። እነዚህን ቴክኒካል ነገሮች በቺስ አብራርታችሁ እናንተ ታዩታላችሁ። በዚህ አጭር ጊዜ ብዙ ማለት ባልችልም፣ ነገር ግን እግዚአብሔር የምድር ሁሉ ንጉሥ ነውና ምርጥ መዝሙር ዘምሩ። አንደኛ በማስተዋል ዘምሩ ማለት ነው። በብዙ ትጋት ዘምሩ። ቅድም እንዳልኳችሁ ዳዊትም በመላ ኃይሉ እግዚአብሔር ፊት ያሸበሽብ እንደነበረ እሱን ለማስታወስ ነው። ሌላው ደግሞ ማድመጥ በጣም የሚያሳድግ ትልቅ ቴክኒካል አይዲያ ነው። እግዚአብሔር ይባርካችሁ። ጥያቄ ካላችሁ ኤኒቲንግ መጠየቅ ትችላላችሁ። ተባረኩልኝ።